بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسورة التي نبدأ بها درسنا هي سورة الطلاق وهي مدنية سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم وما توفيقي إلا بالله عليه توكلت إليه أنيب أحبتي في الله يتفسير درساتنا من جمر سورة الطلاق نج مدنية النبي صلى الله عليه وسلم ود مدينة كتسددوا بها كتوردت مرافوج مكاكل عن بانج بسم الله الرحمن الرحيم يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة هلال جل وتعالى يا أيها النبي أنت نبي هوي هي مجمرة مخاطب الساتشو سلوهونو بساتشو أما كان ينتنو الله عالم يمكروا يقسسوا ليكون للعالمين نذيرا سلزي إن ملكوتاي ملك تتقبلوا لسوج لتنذر القرى ومن حولها إلى الله جل وعلا بسورة الشورى يا أيها النبي أنت نبي هوي إذا طلقتم النساء إن أنت مسلموج سيتوچن بمتفتوبت غزي فطلقوهن لعدتهن فطلقوهن فتواچو أسنابتواچو لعدتهن عداچو ሲያበቃ ኢዳ ማለት አንድ ሰው አንድ ባል ሚስቱን ፈትቼሻለሁ ካለ ጊዜ ጀምሮ 3 ጊዜ ደማይታ እስክትጠራ ይጠበቃል። ይሄ የምትቆጥረው ጊዜ ኢዳ ይባላል። መሰናበቻ መለያያ። ይሄ ነገር በሱረቱል በቀራ በሱረቱል በቀራ ተዘርዝሯል በሚገባው መልኩ። ስለዚህ ያግዛችሁ ዘንድ አያቱ ጠላቅ ሱረቱል በቀራ ላይ ያለውን ሄዳችሁ ማዳመጥ ሙራጃ ማድረግ መልካም ነው። አላህ ጀለ ወተዓላ ወህዩን ሲያወርደው ይሄ መለኮታዊ መልእክት ችግሮችን ለመፍታት ነው። አላህ ሁክም የሚሰጠው አብገዱል ሐላል አላህ ዘንድ የተጠላ ግን የተፈቀደ ለችግር መፍቻ ማለት ነው። አንዲት እንስት ምን ትላለች? የተጣላን ሰው ማስታረቅ አጅራለሁ ስትል አንድ ልጅ እንዲህ ብሎ ጠየቀኝ ትላለች። ሌት ተቀን የሚጨቃጨቁ ሰዎችንስ ማለያየት አጅር የለውም ወይ ብሎ ጠየቀኝና ዝም አልኩኝ አለች። አንዳንድ ጊዜ አለመግባባቶች ይፈጠራሉ። ለሷም ለእንስቷም ለሱም ለወንዱም መልካም ይሆናል መለያየቱ። ከዛ በኋላ አኺ ፊላህ ኡኽቲ ፊላህ የሚለው ይቀራል። እንደ ሙስሊምነት መተሳሰቡ እንደማንኛውም ሰው ያ ይቀራል። ስለዚህ የመጨረሻ the final resolution የሚለው የመጨረሻ መፍትሄ ሆኖ ሽማግሌዎች ግራ ቀኝ አይተው አላህ ጀለ ወተዓላ ወይን ኺፍቱም ሽቃቀ በይነሂማ በመካከላቸው ያለ ልዩነት ኢን ዓሊምቱም ብለዋል ብታውቁ فبعثوا حكما من أهله وحكما من أهلها ከሱ ቤተሰቦች የሆኑ ሽማግሌዎችና ከሷ ቤተሰቦች የሆኑ ሽማግሌዎችን ላኩ ይላል። ስለዚህ ሽማግሌዎች ግራ ቀኙን ያያሉ። አንዳንድ ጊዜ ፈጽሞ የማይገናኙ ይሆናሉ። ከሷ ጉድለት ሳይገኝ ከሱ በኩል የመረዳት ወይንም የመረዳት አቅም ማነስ የማስተዳደር አቅም ማነስ የተለያዩ ነገሮች ሊገኙ ይችላሉ። ከሱ በኩል ሰው ሆኖ ግድፈት የሚያጣ የለም። ከሱ በኩል በቂ የሆነ ነገር ኖሮ ከሷ በኩል ደግሞ ሊጎል ይችላል። ከሁለቱም በኩል ደግሞ
ቢለያዩ ሁለቱም እነኚህማ እሷማ ጥሩ ነች እሱም ጥሩ ነው የሚባል አይነት ሆኖ አልተገናኝቶ ይባላል። ለዚህ እንዲህ ሲሆን አላ ኩል ሐልን ሰዎች አይተው እናንተ አብራችሁ መኖር አትችሉም ብለው ሁክም ያደርጋሉ። እሱም ሌላን ሲያገባ እሷም ሌላን ስታገባ ደግሞ ያኔ ሰላማዊ የሆነ ህይወት ሊመሰረት ይችላል። ለማንኛውም እኛ አላህ ጀለ ወተዓላ የሚፈርደው ነገር ሁሉ በውስጡ ጥበብ አለው፣ በውስጡ ለሰው ልጆች መፍትሄ አለው ብለን ማመን ነው ያለብን። ይሄ ነው እንዴት ጠላቅ ይፈቀዳል አይባልም። የደረሰበት ይሄማ ባይኖር ይባላል እና እንደ ካቶሊክ ጋብቻ መፋታት حرام ነው ተብሎ ይጋደሉ አናደርስምኛ ነው። ኢስላም ለዓለም መፍትሄ ሆኖ ነው የመጣው። የማይረዱ ሰዎች ቢኖሩ ያ አዩሃ ነብዩ አንተ ነብዩ ሆይ إذا طلقتم النساء ሴቶችን ስትፈቱ فطلقوهن فتواቸው لعدتهن ለዒዳቸው ዒዳ ማለት አንድ ሴት ከፍች በኋላ የምትቆጥረው 3 አደፍን ወይንም የወር አበባን አይታ መጥራት ነው። ከዛ በኋላ ነው መሰናበት። ሁለት አጠላቁ መረታ እንደተባለው ይሄ ሁለት ጊዜ ነው የሚቆጠረው። በሶስተኛው ከሆነ ግን አጠላቁል ባኢን ይባላል። የመጨረሻ መልሶ መገናኘት የማይችሉበት ኢላ አንተንኪሐ ዘውጀን ገይረሁ ከሱጭ የሆነ ሰው አግብታ ያ ሰው በፍቃዱ ወይ አሁንም ፍች ተከስቶ ከዛ በኋላ ካልሆነ በስተቀር ሊጋቡ ሊማለሱ አይችሉም። ለዚህ ነው ይሄ ፍች የሚባለው ነገር አፍ አካባቢ ሊከረከር የማይገባው ነገር ነው፣ ቀይ መስመር ነው። ና ፈጠልቁሁን ለዒደቲሂና ወአሕሱል ዒደተ ዒዳን ደግሞ ቁጠሩ፣ ዒዳን ቁጠሩ። ወተቁላህ ረበኩም ጌታችሁን አላህን ፍሩ፣ መበዳደል እንዳይኖር ጌታችሁን አላህን ፍሩ አለና ላ ትኽሪጁሁነ ሚን ቡዩቲሂና ላ ትኽሪጁሁነ የተፈቱ ሴቶች ዒዳ ሲቆጥሩ እቤት ነው የሚቆዩት። ቀለቡ በባል ላይ ይሆናል። ያን ጊዜ ጥለው እንዲሄዱ አትጨቁኗቸው ይላል። ወተቁላህ ረበኩም ላ ትኽሪጁሁነ ሚን ቡዩቲሂና ከቤቶቻቸው አታስወጧቸው። ወላ የኽሩጅነ እነሱም ሴቶቹ እንዳይወጡ ከቤታቸው። ይሄ በቁጣ ፍች የፍች ቃል ይተነፈስና ከዛ በኋላ ግራ ቀኝ ማየት ማስተዋል ምን ሆኜ ነው ግን ይላል እርሱም። ከዛ በኋላ ረጅዓ የሚባል መመለስ ረጃቱ ይል ዘንድ ሁኔታዎችን ማመቻቸት ነው። ዒዳዋ እስካላበቃ ጊዜ ድረስ አጅነብይ አይደለችም እርሷ እና በባሏ ፊት ጸጉሯንም ገልጣ መመላለስ ትችላለች። እሱም ወደሷ መግባት ይችላል። ግን አካላዊ መለያየት ሲኖር ልብ መዛኑ ያህል ይርቃልና ይሄ 3 ጊዜ አደፍን አይቶ መጥራት ማስጨረሻ ነው። እንደው እሷ በሱ ላይ እርም ሳትሆን እሱ በሷ ላይ እርም ሳይሆን 3 ወር ያህል ቆይተው መመላለስ ከሌለ የለም አልቋል ማለት ነው። ለዚህ ይሄ ማስጨረሻ ነው። ወላ የኽሩጅና እነሱ ማይውጡ ኢላ አያቲና ቢፋሒሸት ሙበይነት ኢላ አያቲና ካልተገበሩ በስተቀር ሴቶቹ ቢፋሒሸት ሙበይና ግልጽ የሆነ ጸያፍ ነገር። ፋሕሻ ሙበይና የሚባለው ዝሙት ነው። ያን ጊዜ ደግሞ አይከጀልም። ሸሪዓ የቆመበት ሀገር ከሆነ አልሙሕሰን
ጥብቅ የሆነ ሰው ይወገራል። ይሄንን መፈጸም በማይቻልበት ቦታ ላይ ከሆኑ ደግሞ በትዳር መቆየት አይችሉም። ያን ጊዜ ተልተሂቁ ቢአህሊሃ ከቤተሰቦቿ ጋር ትቀላቀላለች። ኢላ ያቲና ቢፋሂሸቲ ሙበይና ወንዱም እንደዚሁ ዝሙትን የፈጸመና የተረጋገጠ ከሆነ ከሱ ጋር አትቆይም። ያኔ ወትልከ ሁዱዱላህ እነኚህ የአላህ ድንበሮች ናቸው። ወመን የተዓደ ሁዱደላህ የአላህንም ድንበር የሚተላለፍ ፈቀድ ظለመ ነፍሰሁ በእርግጥም ነፍሱን በደለ ይላል። ለምን የአላህን ድንበር የተላለፈ ሰው ቅጣት ስለሚጠብቀው ነው። ፈቀድ ظለመ ነፍሰህ እነኚህ ሴቶች ቤታቸውን ጥለው አይውጡ፣ እናንተም አላህን ፍሩ። ላ ትኽሪጁሁነ ሚን ቡዩቲሂነ የሚለው ለምንድነው? ሕክማው ላ ተድሪ አታውቅም፣ ለዐለላህ አላህ ይከጀላል፣ አላህ እንዲህ ሊያደርግ ይከጀላል። ለዐለላህ ዩሕዲሱ ባዕደ ዛሊከ ከዚህ በኋላ ከዚህ የፍች ቃል በኋላ አምራ አላህ ነገርን አዲስ ነገርን ሊያስከስት ይከጀላል። ይሄን የሰው ልጅ አያውቅም ይላል። አንድ ሰው ሚስቱን ፈቶ من الصحابي من صحابة رسول الله صلى الله عليه وسلم ሚስቱን ፈታ። ከዛ በኋላ ዒዳ ልትቆጥር እቤቱ ያለች ከዛን በአንድ في ليلة قمراء ቀረባት። ከዛ በኋላ በተግባር ረጃዕቱ አለ ሰውየው። ከዛ በኋላ ማ ሐመለከ ዐላ ሃዛ አሉት ነቢ ሰለላሁ ዐለይሂ ወሰለም። ይሄን ነገር ልታደርግ ምን ገፋፋህ ቢሉት ረአይቱ ኺልኻለሃ ፊ ضوء القمر የእግሯን አልቦ በጨረቃ ብርሃን አየሁት፣ አልቻልኩም የአላህ መልእክተኛ አለ። የተፈለገው ይሄ ነው። አስሉ የወቀሳ አይደለም። ምንድነው እንደዚሁ በጉንጭ አልፋ በተራ ንግግር ይተላለፉና ሸይጣን በመካከላቸው ያለውን ግንኙነት ሊያበላሽ ይሄ የፍች ቃል ይተነፈሳል፣ ይነገራል። ከዛ በኋላ ሰውየው ይጸጸታል። ለዚህ ነው ላ ተድሪ ለዐለ ላህ ዩሕዲሱ ባዕደ ዛሊከ አምራ ፈኢዛ በለግና አጀለሁና ጊዜያቸውን ሲደርሱ ማለት 3 ጊዜ አደፍን አይተው የጠሩ ከሆነ ያኔ መጨረሻ ሰዓት ነውና ፈአምሲኩሁነ ቢማዕሩፍ በመልካም ያዟቸው፣ ተናኗሯቸው። አምሲኩሁነ ቢማዕሩፍ በመልካም ድንበር ጠብቃችሁ በደል ርቃችሁ ያዟቸው። አው ፋሪቁሁነ ቢማዕሩፍ ወይ ደግሞ በመልካም ተሰናበቷቸው። ዒዳው ካለቀ በኋላ የመጀመሪያ ፍች ወይ ሁለተኛ ፍች ከሆነ ዒዳው ሲያልቅ ሁለቱም አንዱ ለአንዱ አጅነቢ ይሆናል። መመላለስ ከፈለጉ ቢኒካህን ጀዲድን ወቢማህርን ጀዲድ በአዲስ መህር በአዲስ ኒካህ ይሆናል ለማለት ነው። ዒዳው ሳያልቅ ግን ረጃዕቱ ተመለስኩ ካለ ሚስቱ ነች። አው ፋሪቁሁነ ቢማዕሩፍ ወይ በመልካም ተለያዩዋቸው። ስትመለሱ ሰውየው በአዲስ ኒካህ ሲመለስ ሸርጥ 4 አለ። የወልይ መኖር፣ ማህር፣ 2 ምስክርና አቅድ። ሰውየው ሲለያይም እንደዚሁ ቢያንስ 2 ሰዎችን ማስመስከር አለበት። ወአሽሂዱ ዘወይ አድሊ ሚንኩም ዘወይ የሚለው ሙሰና ነው። ወአሽሂዱ አስመስክሩ ዘወይ አድሊ ሚንኩም ከናንተ የሆኑ የፍትህ ባልተቤቶችን 2ን አስመስክሩ። ወአቂሙ ሸሃደተ ሊላህ እናንተ መስካሪዎች ደግሞ ለአላህ ስትሉ ምስክርነትን ከቦታው አድርሱ። አዎ ሰምቻለሁ በሉ።
ذلكم يهاچو يوعظ به من كان يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን በዚህ ይመከራል የአላህን ድንበር ጠብቁ መስካሪዎችም ምስክርነትን በትክክለኛው መልኩ አቁሙ ذلكم يوعظ به من كان يؤمن بالله واليوم الآخر ስለዚህ ጋብቻ የተከበረ ነገር ነው አንድ ሰው የተከበረ በሆነ መልኩ እንዳገባው ሁሉ በሚለያይበት ጊዜም እንደዚሁ እሷና እሱ ብቻ መሆን የለባቸውም ወሳኞቹ እነርሱ ቢሆኑም ይሄንን የሚመሰክሩ ሰዎች ግን መኖር አለባቸው ምክንያቱም ዒዳው ካበቃ በኋላ እሷ የገሌ ኒካህ የለባትም ንጹህ ነች ይሉ ዘንድ እርሱም የጋብቻ ሐድ መጨረሻ ላይ ቢደርስ ዒዳ ሳያልቅ ለምሳሌ 4 ሚስቶች ያሉት ሰው ከአራቱ አንዷን ቢፈታ የፈታት ሴት ዒዳዋ ሳያልቅ ሌላ ሴት ኒካህ ማድረግ አይችልም ምን ሊሆንበት ነው ያቺ በትዳር ውስጥ ነው ያለችው ዒዳ እየቆጠረች ነው ማግባት አይችልም አምስተኛ ስለምትሆንበት ወሸርዑ ቀድ حرم هذا ለዚህ በሁለቱም መልኩ ማለት ነው ምስክር ያስፈልጋል በሸሪዓው ሁለት የፍትህ ባልተቤቶች የሆኑ ምስክርነታቸው ተቀባይነት ያለው ሁለት ሰዎች ይመስክሩ ይላል ذلكم يوعظ به من كان يؤمن بالله واليوم الآخر والله በመጨረሻው ቀን የሚያምን ሰው በዚህ ይመከራል ومن يتق الله اللهን የሚፈራ يجعل له مخرجا الله ከችግሩ መወጣጫን ያደርግለታል ويرزقه من حيث لا يحتسب ካላሰበበትም አቅጣጫ አላህ ይመግበዋል ومن يتوكل على الله በአላህም ላይ የሚመካ ካለ فهو حسبه እሱ አላህ በቂው ነው إن الله بالغ أمره الله ፍላጎቱን ደራሽ ነው قد جعل الله لكل شيء قدرا الله ለማናቸውም ነገር ጊዜን ውሳኔን አስቀምጧል ይላል قد جعل الله لكل شيء قدرا الله ለሁሉ ነገር አጀለ ينتهي إليه ማለት ነው የሚያበቃበትን ጊዜን አላህ አድርጓል ስለዚህ ዒዳ ከተባለ የሚያበቃበት ጊዜ አለ ጠላቅ ከተባለ አንድ ሁለት ይባላል ሁሌ ፈታውሽ ሲባል አይኖርም ሐድ አለው ፈታውሽ መለስኩሽ እቃ አይደለችም እሷ እና ለሁሉ ነገር አላህ ቀድረን ማለት ተቅዲረን ልክ አድርጓል አው አጀለን አላህ ማብቂያ ጊዜን አድርጓል قد جعل الله لكل شيء قدرا ከዛን ዒዳ የሚቆጠረው በአደፍ ነው በወር አበባ ነው ከተባለ የወር አበባ የማያዩ ሴቶችስ ማለት እድሜያቸው ከ45 ዓመት ወይንም 50 ዓመት በላይ ሆነና የወር አበባ የማያዩ ሴቶች አሉ ሜኖፖዝ ኤጅ የደረሱ ወይንም ደግሞ ከዛ በፊት የወር አበባ ሳያዩ በፊት የሚዳሩ ሴቶች ካሉም ለነሱ እንዴት ነው ዒዳው የሚቆጠረው ወላኢ የኢስና ሚን المحيض እነኛ ከወር አበባ የኢስና ማለት የወር አበባን ያቋረጡ ማለት ነው አደፍን ያቋረጡ የሆኑ ሴቶች ሚን ኒሳኢኩም ከሴቶቻችሁ ኢንርተብቱም ስለ ዒዳቸው አቆጣጠር ብትጠራጠሩ እኔ ልንገራችሁ ፈዒደቱሁነ የነሱ ዒዳ 3 አሽሁር 3 ወራት ነው ስለዚህ ለአብዛኛው ሴቶች የወር አበባ በወር አንድ ጊዜ ይመጣል ይሄ ጋሊቡ ኒሳ
ከሴቶች አብዛኞቻቸው የሚያዩት ነው። አንዳንዶቹ ደግሞ የወር አበባቸው የሚዛባ አለ። ስለዚህ አልሁክሙ ሁክም ሲሰጥ ደግሞ በጋሊብ ነው የሚሰጠው በአብዛኛው። ስለዚህ ሻዝ ለሆነ ነገር እሱ ላይ ተንተርሶ ብዙዎቹን የሚያጠቃልል ሁክም አይሰጥም እና ፈኢደቱሁነ ثلاثه اشهر ወላኢ ለም يحضن እነኛም እስከዛ ጊዜ ድረስ እስከ ፍቺው ጊዜ ድረስ ለም يحضن ሐይድን ያላዩ የሆኑ ሴቶች የነሱም 3 ወር ነው። وأولات الأحمال أجلهن أن يضعن حملهن وأولات الأحمال يرجزنا بالتبيتوች ከሆኑ ደግሞ ያረገዙ ሴቶች ከሆኑ ደግሞ ፍቺ ወደቀባቸው أجلهن የዒዳቸው ጊዜ መጨረሻው أن يضعن حملهن እርግዝናቸውን አየضعنا መገላገላቸው ወይንም መውለዳቸው ነው። ስለዚህ ያረገዘች ሴት ስትወልድ ነው የሚያበቃው ዒዳዋ። وهكذا ለምሳሌ 8ኛ ወር ላይ ሆና ፍች ቢካሄድ ስትወልድ ዒዳዋን ታበቃለች ማለት ነው። ከረዘመም እንደዚሁ አየضعنا حملهن ومن يتق الله አላህን የሚፈራና መልካምን የሚያደርግ يجعل له من امره يسرا ከነገሩ ከጉዳዩ አላህ ነገርን ሁሉ ገር ያደርግለታል። እዚህ ቦታ ላይ ተቅዋ ተደጋግሞ ተጠቅሷል። ለዚህ መበዳደል የሚባለው ነገር እንዳይኖር አላህ እየጠቆመ ነው። ذلك امر الله انزله اليكم ይህ አላህ ወደ እናንተ ያወረደው የአላህ ትእዛዝ ነው። ومن يتق الله አላህንም የሚፈራ يكفر عنه سيئاته አላህ ኃጢያቶቹን ያብስለታል። ويعظم له اجرا ምንዳንም አላህ ያተልቅለታል ያገዝፍለታል ይላል። አስኪኑሁና የተፈቱ ሴቶችን አስኪኑሁና አስፍሯቸው። አስከነሁ አሰፈረው አኖረው ማለት ነው። አስኪኑሁና አኑሯቸው አስፍሯቸው ሚን ሐይሱ ሰከንቱም እዛው እናንተ ያረፋችሁበት ስፍራ አስፍሯቸው አሳርፏቸው። ሚን ውጅዲኩም ውጅድ ማለት ውስዕ ነው ጣቃ ካላችሁ ነገር ይላል በችሎታችሁ ልክ ሚን ውጅዲኩም ሚን ውስዕኩም ወጣቀቲኩም እናንተ በምትችሉት ልክ ሰፊ ቤት ውስጥ ብትኖሩ ከዛው ጠባብ ቤት ውስጥ ብትኖሩም ከዛው አላህ ለእናንተ ካገራላችሁ ከምትችሉት ስፍራ አሳርፏቸው። ወላ تضاروهن እነሱን አታስጨንቋቸው አትጉዷቸው። ይሄ ሰው የሚበላው የሚያርፍበት የሚለብሰው ነገር ይፈልጋል። ሴት ልጅ ጠላቅ ቢያርፍባትም ዒዳዋን ልትቆጥር በተቀመጠችበት የምትለብሰው ልብስ የምታርፍበት መጠለያ የምትበላው ምግብ ያስፈልጋታል። ስለዚህ ወላ تضاروهن ለነሱ የሚሰጥን ነፈቃ በመከልከል ይሄን ነገር ባለማመቻቸት እዚህ ከምኖር ብሄድ ይሻለኛል እንዲሉ እንዳታደርጓቸው። لتضيقوا عليهن ነገርን በእነርሱ ላይ ልታጠቡ ዘንድ እነሱን መጉዳትን አታስቡ። ወይን ኩና ኡላቱ ሐምልን የርግዝና ባልተቤቶች ከሆኑ ደግሞ ፈአንፊቁ عليهن በእነርሱ ላይ ገንዘብን ወጭ አድርጉ ሐታ የضعና
ሐምለሁና እርግዝናቸውን እስኪገላገሉ እስኪወልዱ ድረስ ልጅ ተወለደ ከዛ በኋላስ ፈኢን አርضعن لكم የተወለደው ልጅ የናንተ ነው ልጆቻችሁን ያጠቡላችሁ እንደሆነ ፈአቱሁና ኡጁረሁና ፈአቱሁና ስጧቸው ኡጁረሁና ምንዳቸውን ስጧቸው ስለዚህ ሴት ልጅ ላጠባችበት ይከፈላታል ፈአቱሁና ኡጁረሁና ምንዳቸውን ስጧቸው ወአተሚሩ በይነኩም ቢማዕሩፍ የተወለደው ልጅ በተመለከተ በመካከላችሁ በመልካም ነገር ተመካከሩ ወኢን ተዓሰርቱም አንዳንዴ ባልና ሚስት እጅግ የከፋ ደረጃ ይደርሱና ምን አጠባለው የዛን የአውሬ ልጅ ትላለች ያው ነው ክፉ ዘር ትላለች ልጇን ባየች ቁጥር እና እንዲህ ከሆነ ልጁን ወደ መጉዳት ልትሄድ ትችላለች አሁን በሚዲያ የምንሰማው ዘግናኝ የሆነ ዜና አለ እዚህ ባልና ሚስት እጅግ ሲካፉ ጉዳቱ ወደ ልጆች ይሄዳልና ወይን ተዓሰርቱም ከተቸጋገራችሁ አላጠባም የሱን ልጅ የሚል ደረጃ ላይ ከደረሰች فسترضع له اخرى ሌላ ሴት ደሞዝ ሊከፈላት ወሮታ ሊከፈላት ሌላ ሴት ታጥባ ልጅን ምን ባጠፋ ልጅ ህፃን ልጅ ምን ባጠፋ ይጎዳል እዚህ አባቴ ገሌ ይሁን እናቴ ገሊት ትሁን የማለት መብት ነበረው በሁለቱ ፈቃድ ከአላህ ተቅዲር በኋላ ወደዚህ ዓለም መጣ ወይ መጣች ህፃን እዚህ ወይን ተዓሰርቱም ከተቸጋገራችሁ የሱን ዘር ማየት አልፈልግም ይደርሳል አንዳንድ ጊዜ ይሄ የበደሉ አይነት ወደዚህ ነገር ሊያመራ ይችላል አንዳንድ ጊዜ ደግሞ ርህራሄ የሌለው ልብም አለ እዚህ ልጄን ጥያሌ ሄድም የምትል ሴት አለች የሱን ልጅ አላጠባም ብላ ወርውራ የምትሄድም አለች ብዙ አይነት ነው ያለው አላ ኩል ሐልን አላህ ለዚህ ነው በዚህ ጉዳይ ላይ ወመን የተቂላህ የሚለው ለዚህ አዛኝን አላህ ያዝንለታል الراحمون يرحمهم الرحمن አዛኞችን አላህ ያዝንላቸዋል አላህ ከሚያዝንላቸው ያደርገን فسترضع له اخرى لينفق وجه ያድርግ ذو ساعة የሀብት የጸጋ ባልተቤት من ساعته ከሀብቱ ወጭ ያድርግ ለእሷ ለምታጠባበት ለልጁ ومن قدر عليه رزقه ሲሳዩ የጠበበበት ሰው ደግሞ قدر ማለት ያነሰበት የጠበበበት ሰው فلينفق مما آتاه الله ከሰጠው ከዛችው ካገኘው ወጭ ያድርግ لا يكلف الله نفسا الله نفسን አያስገድድም إلا ما آتاها የሰጣትን ያህል እንጂ سيجعل الله بعد عسر يسرا ለታገሰ ሰው سيجعل الله ያደርጋል بعد عسر ከችግር ከጭንቅ በኋላ يسرا ገር ነገርን አላህ ያመጣል ይልና የጠላቅን ነገር እዚህ አጠናቆ ጀለው ተዓላ ያፈነገጡ ህዝቦች ከአላህ ሁክም ከአላህ ፈቃድ ያፈነገጡ ሰዎች ከባለፉት ትውልዶች ምን እንደገጠማቸው አላህ ሲነግረን ወካይም من قرية ስንትና ስንት ትውልድ አልፏል ከዚህ በፊት ወካይም من قرية عتت عن أمر ربها ከጌታቸው ትእዛዝ ያፈነገጡ ተከበረት የኮሩ ተጀበረት
ፈላጭ ቆራጭ የሆኑ አምባገነን የሆኑ ስንትና ስንት የመንደር ነዋሪዎች አልፈዋል። አተት አን አምሪ ረቢሃ ወሩሱሊሂ አላህ ከላካቸው መልእክተኞች ትእዛዝ ያፈነገጡ ስንትና ስንት አልፈዋል። ፈሐሰብናሃ እነኛን ሰዎች ገመገምናቸው፣ ተሳሰብናቸው። ሒሳበን ሸዲደን ብርቱ ሒሳብን ብርቱ መገምገምን ገመገምናቸው። ወዐዘብናሃ ቀጣናቸውም ዐዛበን ኑክራ ክፉ የሆነ ቅጣትን ቀጣናቸው ይላል። ኑክረን ሸኒዐን ማለት ነው። ሙንከረን ክፉ የሆነ ቅጣትን ቀጣናቸው። ፈዛቀት ወባለ አምሪሃ ያች ካደች መንደር ፈዛቀት ቀመሰች ወባለ አምሪሃ የክህደቷን የነገሯን መዘዝ ማለት ነው። ወባል ቀመሰች መንደሪቱ ሳይሆን ነዋሪዎቿ። ወካነ ዓቂበቱ አምሪሃ ኹስራ የነገራቸው ማብቂያ ኪሳራ ሆነ ይላል። አዓደ አላሁ ለሁም ዐዛበን ሸዲዳ በክህደት ላይ የሞቱ በመሆናቸውም አዓደ አላሁ ለሁም አላህ ለነሱ አዘጋጀ ዐዛበን ሸዲዳ ብርቱ የሆነ ቅጣትን አዘጋጀላቸው። ፈተቁላህ አላህን ፍሩ ያ ኡሊል አልባብ እናንተ የልቦና ባልተቤቶች ሆይ الذين آمنوا እናንተ ያመናችሁ የልቦና ባልተቤቶች ሆይ አላህን ፍሩ። ቀድ አንዘለላሁ ኢለይኩም አላህ ወደ እናንተ በርግጥ አወረደ ዚክራ ምክርን ተግሳጽን አወረደ። ረሱለን ያም ማነው መልእክተኛው ሲሆን የትሉ ዐለይኩም አያቲላህ የአላህን አንቀጾች በእናንተ ላይ የሚያነብ ሲሆን ሙበይናቲን የተብራሩ ሲሆኑ አላህ የተብራሩ ሲሆኑ አንቀጾቹ በእናንተ ላይ የሚያነብ ሲሆን መልእክተኛን ላከ አላህ ليخرج الذين آمنوا وعملوا الصالحات ليخرج الذين آمنوا أن يعملوا وعملوا الصالحات كامنت قامل كام يسرطن من الظلمات إلى النور كجلماوج ودبرهان ياوت آزند الله ملكتين يعون لك ومن يؤمن بالله بالله يميامن كالله ويعمل صالحا كامنتم قامل كامن سرامي سرا كالله يدخله جنات ያትክል ስፍራዎችን አላህ ያስገባዋል። ተጅሪ من تحتها الانهار ከስሮቿ ጅረቶች ወንዞች የሚፈሱባትን خالدين فيها አበደን ለመቼም በውስጧ ዘውታሪዎች ሊሆኑ ይገባሉ። قد احسن الله له رزقا እንዲህ ያለን ሰው አላህ ለርሱ ሲሳዩን በርግጥ አሳመረለት ይላል። አላህ ከነሱ ያደርገን። አላሁ ይህን ተናጋሪው ይህንን የሚፈርደው إن دنقاقي ياوتاو الله نو الذي خلق 7 سماوات يا 7 سماوات يفتري هنو ومن الأرض مثلهن كسماوات 7 علنا ومن الأرض كمدرم مثلهن ينسون بتئ الله فتر يتنزل الأمر بينهن ይሄ ማለት ከምድርም የነሱን በጤ 7 ምድሮች አሉ ኮንክሪት ኤግዚስተንስ ያላቸው ግዑዝ የሆኑ ለምሳሌ ጁፒተር ቦል ኦፍ ጋስ ነው ይላሉ። በጋስ የተሞላ የጋስ ማለት አየር ነው። ለዚህ ድቡልቡል ነገር የሆነ በስበት አንድ ላይ የተሰባሰበ አየር ከፊሉ እንዲህ ያለ ስለሆነ ኮንክሪት ኤግዚስተንስ ያላቸው የምድር አይነት 7 ናቸው። እንግዲህ የፈጠረው አላህ ነው ጀለ ወተዓላ የሚናገረው። የተነዘሉ الامر بينهن በሰማያትና በምድር መካከል የአላህ ትእዛዝ ይወርዳል ይመላለሳል። ይሄን የምነግራችሁ لتعلموا ان الله على كل شيء قدير አላህ በማናቸውም ነገር ላይ ቻይ መሆኑን ልታውቁና وأن الله قد أحاط بكل شيء علما الله ነገሮችን ሁሉ علما በእውቀት ያካበበ መሆኑን ልታውቁ ዘንድ ነው ይሄንን የምነግራችሁ ይላል ጀለ ወተዓላ። وصلى الله وسلم على نبينا محمد وعلى آله وأصحابه. سورة التحريم سورة التحريم مدنية
ተሕሪም ማለት እርም ማድረግ ማለት ነው። ሐረመ እርም አደረገ፣ ይሐርሙ እርም ያደርጋል፣ ተሕሪመን እርም ማድረግን። ይህችም ሱራ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል ነች ሱረቱ ተሕሪም። ቢስሚላሂር ረህማኒር ረሂም يقول الله جل وتعالى يا أيها النبي لما تحرم ما أحل الله لك تبتغي مرضات أزواجك يا أيها النبي أنت نبي هوي لما تحرم لمن أرمت عدرق الله ما أحل الله لك الله لا أنت يفكد له النقر تبتغي مرضات أزواجك يمستوجهن مرضات وديتا لما فلك بله الله يفكد له النقر لمن أرمت عدرق الله إلى الله جل وتعالى هي سبب النزول عنه ምንድነው? በመጀመሪያ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ወደ 11 ሚስቶችን አግብተዋል። ከ11ዱ ሚስቶች መካከል ከዚህ ፊት ያላገባች ልጃገረድ ሆና ያገቧት አንዲት አይሻ ብቻ። ሁሉም የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች አግብተው የፈቱ ናቸው። በርከት ያሉ ልጆች ያሏቸው አሉ። አንድ ሁለት ልጆች ያሏቸው አሉ። ለምሳሌ ኡሙ ሰለማ አቡ ሰለማ ከሞተ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አግብተዋታል። ኸዲጃ ከሳቸው በፊት አግብታ የወለደች የነበረች ነች። ሁሉም የሆነው በአላህ ፈቃድ ነው። የተፈለገው ነገር ዳዕዋውን ማስፋት ነው። ከአራቱ ኸሊፋዎች ጋር የአማችነት ትስስር አላቸው። ከአቡበከር አይሻን አገቡ፣ ከዑመር ሐፍሳን አገቡ፣ ለዑስማን ኡሙ ኩልሱም ሩቀያን አንዷ ሞታ በአንዷ ምትክ ሁለት ታማቾችን አንዴ ማግባት አይቻልም። ለዓሊይ ፋጢማን ድረው ተሳሰሩ። መይሙና ቢንቱል ሐሪስ የፖለቲካ ጋብቻ ነው የሚባለው፣ ጎሳውን ለመግዛት ማለት ነው። ሁሉም ዓላማ ያለው ነው እና ነብዩ ሰለላሁ ዐለይሂ ወሰለም ማንንም ሴት ቢጠይቁ ለምሳሌ ዘይነብ ቢንቱ ጃህሽን መጨረሻ ላይ ከዘይድ ኢብኑ ሐሪሳ በኋላ አግብተዋታል በአላህ ትእዛዝ። فلما قضى زيد منها وطرا زوجناكها ግን ሲጠይቁ ለሳቸው መስሏቸው ፈቃደኛ ሆኑ። ለዘይድ ነው ሲሉ በጣም ነው የተከፉት። መጨረሻ ላይ እንደውም ጠላቅ ማለት ነው አላህን ፈርቼ እንጂ ሳየው ትፊበት ነው የሚለኝ ትላለች። هكذا መጨረሻ ላይ ዘይድ እኔ አልፈልጋትም የአላህ መልእክተኛ አለ። አምሲክ አለይከ ዘውጀክ ወተቂላ ይሉታል። ተነግሯቸዋል እኮ በቃ ባልና ሚስት ሆነው መዝለቅ የሚችሉ አይደሉም አለ። አላህ በጣም ትልቅ የሆነ ህግን እሳቸው መስዋዕትነትን ከፍለው ያማ ቢያማ የፈለገ ሰው ቢናገር እሳቸው በጣም እየከበዳቸው ነው። ግን አላህ ጀለ ወተዓላ አግባት። በዚህ መሰረት ሰዎች የማደጎ ልጆቻቸው ሚስቶቻቸውን የፈቱ እንደሆነ ለምን እርም ይሆናሉ? በዚህም በዛም ተብሎ የተፈታች ሴት እንዳትገባ ሚስት እንዳታገኝ ይደረጋል። በደል ነው ይሄ። ለዚህ ሴቶች እንዴ መብት የላቸውም እንዴ? ከጠሉት ሰው ጋር የግድ ዱንያ ጀሃነም እየሆነችባቸው መኖር አለባቸው? አንዴ ከተፈታው የሚነካኝ የለም በሚል ፍራቻ። ስለዚህ እንዲህ ያሉ ነገሮች ይሰረዙ ዘንድ ትልቁን መስዋዕትነት የከፈሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። የተፈቱ ሴቶችን በማግባት ልጃገረዶችን ማግባት እየቻሉ ትልቁን መስዋዕትነት የከፈሉት እሳቸው ናቸው። እና ከዚህ አንፃር ቢታይ አሁን የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች ደግሞ
ሴቶች ናቸው። አይሻ ረዲየላሁ ዐንሃ ከሌላ ቤት የመጣውን በሸክላ እቃ የመጣ ምግብ ነበርና እኮኔ ያለው ምግብ ይመጣል አለችና ከሰከሰችው ከነ ምግቡ። ነብዩ ሰለላሁ ዐለይሂ ወሰለም ጋረት ኡሙኩም ነው ያሉት። ጋረት ኡሙኩም እናታችሁ የቅናት መንፈስ አደረባት ነው ያሉት። ያድርባቸዋል። ለዚህ ምንድነው የሆነው? አሁን እዚህ ጋር ሰውየው ሁለት ሚስቶቹ ህብረት ፈጠሩበትና ከዛ በኋላ ተቸገረ። እንዲያ እንዳታረጊ ይባባላሉ። ሼክ ምን ላድርግ አለ። ሼክ ጋር ሄደና ምን ላድርግ ሼክ ተቸገርኩ አለ። ጥሩ እሺ አንዷ ጋር ሂድና ስትገባ ሆድህ ባዶ ነው ተርበሃል፣ ስለዚህ እንደጠገበ ሰው አግሳ፣ ከዛንም ከጥርስህ ማከለም የሆነ ምግብ እንደሚያወጣ ሰው ነካካ አሉት። ከዛ በኋላ ልክ እንደዛ ሲል እገሊት ጋር የበላሁት ዛሬ አይነገርም አለ። መጨረሻ ላይ እቺ መናጢ አለች አንደኛዋ፣ እኔ ልታስጠላ እሷ ተወዳ አለችና ሀከዛ ችግሩ ተፈታ። ነብዩ ሰለላሁ ዐለይሂ ወሰለም ላይ የተከሰተው ይሄ ነው። አሁን ይሁ በተራ ሰው ላይ ቢከሰት ምንም አልነበረም። هو أشرف الأنبياء والمرسلين ስንት መስዋዕትነት እየከፈሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴቶቻቸው ግን ይሄን ሰሩ። ምን ሰሩ? ነብዩ ሰለላሁ ዐለይሂ ወሰለም ወደ ዘይነብ ቤት ይገባሉ። ወደ ዘይነብ ቤት ሲገቡ አይሻ ረዲየላሁ ዐንሃ ይመለከታሉ። እዛ ቆዩ። ልክ ሲቆዩ አይሻና ሐፍሳ በመሃል ይገናኙና የአላህ መልእክተኛ እኔ ዘንድ ሲመጡ ምንድነው እንደዚህ አፎት የሚሸተው መጋፊር የሚባል አለ። የሙጫ አይነት ነው። ሙጫ ታውቃላችሁ? የሙጫ አይነት ነው። ከዛፍ የሚንጠባጠብ ነገር ነው። ይጣፍጣል ግን ሸታታ ነው። ያን በልተዋል እንዴ? ምንድነው ያላ መልእክተኛ ብዬ እኔ አፌን ይዛለው። አንቺ ዘንድ ሲመጡ ምንድነው ያፎት ሽታ በይና አፍሽን ያዢ፣ ዘይነብን በእንዲህ መልኩ እናስጠላ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለአፋቸው ጠረን በጣም ነው የሚጨነቁት። ከዛ በኋላ ዘይነብ ቤት በቆዩበት ሰዓት የጠጡት ማር ነው፣ የተበጠበጠ ማር ብርዝ ነው የጠጡት። ከዛ በኋላ ወደ አይሻ ሲመጡ አፎት እንዴት ነው የሚሸተው የአላህ መልእክተኛ አለቻቸው። አፍንጫዋን ግጥም አርጋ ይዛ ማለት ነው። መጋፊር በልተዋል ስትላቸው አረ ዘይነብ ቤት ማር ነው የጠጣሁት አሉ። ከዛ በኋላ ይሄን ይዘው ነብዩ ሰለላሁ ዐለይሂ ወሰለም ለአፋቸው ጠረን ይጨነቃሉ። ከዛ በኋላ ሐፍሳ ጋር ሲሄዱ እሷም አፍንጫዋን ግጥም አርጋ ይዛ ምንድነው የዛሬ አፎት ጠረን አለች። ከዛ በኋላ ዘይነብ ግን እንዴት አረጋኛለች አሉ። ድራማው ሲሳካ ማለት ነው። ሚሽን አካምፕሊሽድ። ስለዚህ እንዴት እኔ የአፌ ጠረን መሽተት እንደሌለበት እያወቀች እንዴት አደርገኛለች? እንደውም እሷ ቤት ሄጄ አንዳች ነገር አልቀምስም ይሉና ለሐፍሳ ይነግሯታል። ልክ ለሐፍሳ ሲነግሯት ሐፍሳ ትሄድና ነገሩ ተሳክቷል፣ እሷ ቤት ሄጄ አንዳች ነገር አልቀምስም ብለዋል የአላህ መልእክተኛ ብላ ትናገራለች። ስትናገር እንደተናገረች አላህ ይነግራቸዋል። ይሄንን ነው ፈለማ ነባአሃ ቢሂ ቃለት መን አንበአከ ሃዛ፣ እኔ ሄጄ መናገሬን ማን ነገሩት ትላቸዋለች። ግድ የለም አላህ ነግሮኛል። ከዛን አላህ ከዛሬ ጀምሮ በአላህ መልእክተኛ ላይ እንዲህ የምትተባበሩ ከሆነ አላህ ከናንተ የተሻለን ይድረዋል በማለት አላህ ማስጠንቀቂያን ሰጠ። አሁን የቁርአን አያቶችን ስናነብ ይገባናል። ያ አዩሃ ነብዩ አንተ ነብይ ሆይ ሊመ ተሐሪሙ ስለምን እርም ታደርጋለህ? ምግብ ነው፣ ሐላል መጠጥ ነው። ዘይነብ
የሳቸው ባለቤት ነች ሐላል ነው እሳቸው እዛ ተመግበው ቆይተው መውጣታቸው لما تحرم لمن ارم ታደርጋለህ ما احل الله لك الله ላንተ የፈቀደልህን ነገር تبتغي مرضات ازواجك يا ሚስቶችህን ውዴታ የምትፈልግ ስትሆን والله غفور رحيم الله غفور መሐሪ ነው رحيم والله ብለው ስለሆነ والله غفور الله መሐሪ ነው رحيم አዛኝ ነው አታደርግ ከዛን አላህ ምን አለ والله ብለው ስላሉ እሳቸው قد فرض الله لكم الله ለናንተ ለአማኞች ደንግጓል تحلة ايمانكم የመሐላዎቻችሁን ማርከሻ መሐላ والله ከተባለ ምን ያደርጋል ሰውየው ምን ያደርጋል 10 መሳኪን 10 ምስኪኖችን ያበላል ወይ አው ክስወቱም ወይ ያለብሳል ስለዚህ ይሄን ያልቻለ አው ነው ያለው አው ተሕሪሩ ረቀበቲን ይሄ ካልሆነ ተሕሪሩ ረቀባ ባሪያን ነፃ ያወጣል ይሄን ያልቻለ ፈሲያሙ 3 አያም 3 ቀን ይጾማል ስለዚህ ከጾም አይደለም የሚጀምረው 10 ምስኪኖችን ማብላት ወይ ማልበስ ወይ ደግሞ ባሪያን ነፃ ማውጣት ይሄ አላህ በሱረቱል ማኢዳ የጠቀሰው ማለት ነው ይሄን ያልቻለ ሰው ደግሞ 3 ቀንን ይጾማል ይሄንን ነው قد فرض الله لكم تحلة ايمانكم والله مولاكم الله ወዳጃችሁ ነው وهو العليم الحكيم እሱ አዋቂው ጥበበኛው ነው ይላል ከዛን وإذ أسر النبي መልእክተኛውም በመሰጠረ ጊዜ ንግግርን ኢላ بعض ازواجه حديثا ንግግርን ለተወሰኑ ኢላ بعض ازواجه ከሚስቶቹ መካከል ለተወሰኑት በሚስጥር በተናገረ ጊዜ فلما نبأت به እሷ ሄዳ እንዲህ ብለዋል እኮ ያላህ መልእክተኛ የፈለግነው ተሳካ ብላ ስትናገር وأظهره الله عليه اللهم ያንን ገለጠለት ያኔ አንቺ እንዲህ ብለሽ ተናገርሽ አይደል ብለው የፍቅር ንግግር ከጫፍ እስከ ጫፍ ይነገራል የቁጣስ ሁሉ ይነገራል እንዲህ ብለሽ ይባላል ምን ሲባል በቃ ተይው ነው የሚባለው እንጂ ሁሉ አይነገርም አይደል ቁጣላ ለዚህ ነው أظهره الله عرف بعضه كفيل አሳወቋትና وأعرض عن بعض كفيل ደግሞ ራቁ ተውት فلما نبأها به ይህንንም ነገር በነገራት ጊዜ فلما نبأها به قالت بلالج من أنبأك هذا إنني بمستر نورّهت ما نجره بلا ستل قال نبأني العليم الخبير العليم أواكيو الخبير وسط أواكيو الله نوا ينجرين بلو ألوات كزان إن تتوبا إلى الله እናንተ ሁለታችሁ ወደ አላህ የምትመለሱ የምትጸጸቱ ከሆነ መልካም فقد صغت قلوبكما ልቦቻችሁ ተዘንብለዋልና ልቦቻችሁ ተዘንብለዋልና ወደ አላህ የምትመለሱ የምትጸጸቱ ከሆነ መልካም አባ ሁረይራ ምን ይላሉ ዑመር ኢብኑ الخطابን ጠየቅኳቸው እንተቱባ ኢላላህ فقد صغت قلوبكما ብሎ ሁለቱን የሰየማቸው አላህ ማንና ማናቸው ተብለው ሲጠየቁ ዑመር አይሻና ሐፍሳ ናቸው ብለዋል ሰው ናቸው
እንደዚህም ከመሆናቸው ጋር እኛ ኡመሃቱል ሙእሚኒን የምእመናን እናቶች ስለሆኑ ነብዩን ሰለላሁ ዐለይሂ ወሰለም የነብዩን ሰለላሁ ዐለይሂ ወሰለም አካል የተጋሩ ወህይን የተጋሩ የተከበረ እጃቸው የዳበሳቸው የጀነት ባልተቤቶቻቸው ናቸው። ለዚህ አደብ ልንጠብቅ ይገባል። እዚህ ቦታ ላይ ታሪኩ እንዳለ ሆኖ ማለት ነው። ከዛን አላህ ልቦቻችሁ በርግጥ ተዘንብለዋልና ይላል እንተቱባ ኢላላህ ወኢን ተዛሃረ ዐለይሂ ከዛሬ ጀምሮ ግን በእርሱ ላይ ብትተባበሩ በመልእክተኛው ላይ ያኔ እወቁ ፈኢነላህ ሁወ መውላሁ አላህ እርሱ ወዳጁ ነው። ወጅብሪሉ ጅብሪልም የሱ ወዳጅ ነው። ወሳሊሑል ሙእሚኒን ደጋግ አማኞች ሁሉ የሱ ወዳጆች ናቸው። ወልመላኢከቱ መላእክትም ቁጥር ስፍራቸው የማይታወቅ بعد ذلك ከነኚህ ሁሉ በኋላ ظهير አጋዦች ናቸው ለርሱ። ብቻውን መሰላችሁ እንደ መልእክተኛው አለ አላህ ሁለተኛ እንዳይለመዳችሁ ደግሞ እናንተ ማን ስለሆናችሁ ነው ይባላል አይደል? ሌላ ሚስት ጠፋ እንዴ ይባላል ምርር ሲለው አንድ ሰው አሳ ረቡሁ ጌታው ደግሞ ይከጀላል እንጠለቀኩና እናንተን ይፈታችሁ እንደሆነ አንዩብዲለሁ አዝዋጀን ሌሎች ሚስቶችን ሊተካው አላህ ይከጀላል። ኸይረን ሚንኩና ከናንተ የተሻሉ የሆኑ ሙስሊማቲን ራሳቸውን ለአላህ ያስረከቡ ታዛዦች ሙእሚናቲን አማኞች ሙስሊማቲን ታዛዦች ነው ሙስሊማቲን ሙእሚናቲን አማኞች ቃኒታት ማለት አሁንም ኻዲዓት ሊላህ ለአላህ ተዋዳቂዎች በኢባዳ ታኢባቲን ወንጀል ቢሰሩ ወደ አላህ ተመላሾች የሆኑ ዓቢዳቲን አላህን ተገዢዎች የሆኑ ሳኢሓቲን ሳኢማት ተብሏል ለአላህ ጿሚዎች የሆኑ ሰይባቲን አግብተው የፈቱትንም ወአብካራ ደናግል የሆኑትንም አላህ ሊተካው ይከጀላል። ስለዚህ የፈጠረው እሱ ነው ሴቶቹን እና አላህ ሊተካው ይከጀላል ብሎ እናንተን የፈታ እንደሆነ መልእክተኛው ያለ ሚስቶች የሚቀራ አይደለም። እናንተ ግን እንተቱባ ኢላላህ ወደ አላህ ብትመለሱ ለእናንተ መልካም አላቸው። ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቁ አንፉሰኩም ነፍሶቻችሁን አድኑ ወአህሊኩም ቤተሰቦቻችሁንም እንደዚሁ አድኑ ናራን ከእሳት አድኑ ጠብቁ ይህች እሳት ክፉ ነች። ወቁዱሃ الناس والحجارة መቀጣጠያዋ ወቁዱሃ መቀጣጠያዋ الناس ወቁድ ማገዶ መቀጣጠያ ነው። الناس والحجارة ሰዎችና ድንጋዮች መቀጣጠያዋ ሰዎችና ድንጋዮች የሆነችውን እሳት ፍሯት። አለይሃ መላኢከቱን በዛች እሳት ላይ እሳት ያላት ጀሃነምን ነው። መላኢከቱን መላእክታሉ ግላዙን ጨካኞች የሆኑ ርህራሄ የሌላቸው ሽዳዱን ብርቶች የሆኑ ከያዙ ከጨበጡ ማይለቁ ላ ያዕሱን አላህ ማ አመረሁም አላህን ባዘዛቸው ነገር የማያምፁ እምቢ የማይሉ ወየፍዓሉነ ማ ዩእመሩን የሚታዘዙትንም ነገር ሁሉ የሚተገብሩ የሆኑ መላእክት እሷ ላይ ተጥደዋል። ስለዚህ ፍሯት። ያ አዩሀ الذين كفروا እናንተ ካዳችሁ ሰዎች ሆይ ላ ተዕተዚሩ اليوم ይሄ የፍርዱ ዕለት ለነሱ የሚባል ነው።
ዛሬ ምክንያትን አታቅርቡ ማምለጫ ምክንያትን ኢነማ تجزون እነሆ የምትመነዱት እናንተ ማኩንቱም ተዕመሉን በምድር ዓለም ቆይታችሁ ተሰሩት የነበራችሁትን ነው ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቱቡ ኢለላሂ ወደ አላህም ተመለሱ ተውበተን ነሱሐን ጥርት ያለ መመለስን ተመለሱ እናንተ ወደ አላህ ጥርት ያለ መመለስን የተመለሳችሁ እንደሆነ አሳ ረብኩም ጌታችሁ ይከጀላል አን ይከፍር عنكم ሰይአቲኩም ኃጢያቶቻችሁን ከናንተ ሊያብስ ይከጀላል ወይድኺለኩም ሊያስገባችሁም ይከጀላል ጀናቲን ያትክልት ስፍራዎችን ተጅሪ من تحتها الانهار ከስሮቿ ጅረቶች የሚፈሱባት የሆነችን ያትክልት ስፍራ ሊያስገባችሁ ይከጀላል መች የውማ በዛን እለት ላ يخزي الله النبي አላህ ነብዩን በማያዋርድበት እለት والذين آمنوا معه እነኛንም ከርሱ ጋር ያመኑትን ሰዎች በማያዋርድበት ይልቁንም በሚያከብርበት እለት በዛን እለት ኑሩሁም ብርሃናቸው የስዓ በይን አይዲህም በስተፍለፊታቸውና ወቢአይማኒህም በስተቀኛቸው በኩል ይገሰግሳል በስተግራ ለምን አበራ የሳሰዎች በስተግራ ስላሉ ሱብሃንአላህ ከፊትና ወደ ቀኝ ነው ወደ ግራ አበራም ሱብሃንአላህ بين ايديهم وبايمانهم يقولون ብለው ይላሉ ያኔ ረበና ጌታችን ሆይ አትሚም ለና ኑረና የሰጠህንን ብርሃን አሟላልን አትቀንስብን እንደ ሙናፊቆቹ ወግፍር ለና ለኛም ምህረትን አድርግ ኢነከ አላ ኩሊ ሸይን ቀዲር እነሆ አንተ በነገሮቹ ሁሉ ላይ ቻይ ነህ ይላሉ ያ አዩሃ ነብዩ አንተ ነብይ ሆይ ይላል አላህ ያ አዩሃ ነብዩ አንተ ነብይ ሆይ ጃሂድል ኩፋራ ወልሙናፊቂን ጃሂድል ኩፋራ ከሃዲያኑን ታገል ወልሙናፊቂን አስመሳዮቹንም ታገል ወግሉዝ አለይህም በንግግርም በእነርሱ ላይ በርታ ነገርን አበርታ ወግሉዝ ብርቱ ንግግርን ተናገራቸው ወማዋሁም ጀሃነሙ የነርሱ የከሃዲያንና ያስመሳዮቹ መጠጊያቸው ጀሃነም ነው ወቢእሰል መሲሩ መመለሻው እሳት ምንኛ ከፋ ይላል ضرب الله مثلا الله ምሳሌን አድርጎ አቀረበ للذين كفروا ለነኛ ለካዱ ሰዎች ክህደት ቢሉ ክህደት ነው እንዴ ጥግ የደረሰ ለካዱ ሰዎች አላህ እነኚህን ምሳሌ አድርጎ አቀረበ አማኝ በሌለበት ቢክድ አልፎም አህሉ ፈትራ የሚባሉ አሉ ነብይን ያላዩ እነኚህ ዑዝር ይሰጣቸዋል እንደው የቂያማ ዕለት አላህ ነብይን ይልክላቸዋል حسب قول بعض العلماء ነብይ ጋር ሆነው ከመሆንም አልፈው የነብይን አካል የተጋሩ ሰዎች ሲክዱሳ ካፊር ሲሆኑሳ የካፊር ጥክ ضرب الله مثلا الله للذين كفروا لنኛ ለካዲዎች ክህደት ቢባል ይህ ነው ብሎ አላህ ምሳሌን አቀረበ ኢምራተ ኑህን የኑህን ሚስትና ወምራተ ሉጥ የሉጥን عليه السلام የሉጥን ሚስት ካነታ ሁለቱ ሴቶች ነበሩ تحت عبدين በሁለት ባሮች ቁጥጥር በእነሱ ጎጆ ውስጥ ነበሩ من عبادنا صالحين ከባሮቻችን መካከል
ደጋግ በሆኑ ሁለት ሰዎች ስር ነበሩ በሱ ስር ነው ያለችው የምራቱሁ ይባላል ታዲያ እነኛ ከአማኝነትም አልፈው ነብይነትን ደረጃ የተቀዳጁ እንደውም ኑህ من أولي العزم من الرسل فخانتاهما كادواچو ኩዳቴ فخانتاهما ካዷቸው አታለሏቸው ግን የአላህ ቅጣት ሲደርስ فلم يغنيا عنهما من الله شيئا የአላህ ቅጣት ሲደርስ የኑህ ሚስትም በውሃ ተጥለቀለቀች የሉጥ ሚስትም ከተቀበሩት ሆነች فلم يغنيا على ترفواچوم عنهما ከነርሱ ሁለቱ ነብዮች من الله شيئا ከአላህ አንዳችንም አላተረፏቸውም ዱንያ ላይ ቅጣታቸው እንደዛ ሆኖ አኺራ ላይ ደግሞ ወቂለ ድኹለ النار እሳትን ግቧት ተባሉ ማዳኺሊን እሳትን ከሚገቡ ሰዎች ጋር ግቧት ተባለ ይላል ለወደፊት ቢከሰትም ሐቂቂ እውነት የማይሻር የማይሰረዝ ስለሆነ አላህ ይሄ ሁኔታ ይሄ ውሳኔ ተላለፈባቸው ይላል እምነት ቢሉ የጠና እምነት ደግሞ ይህ ነው የጸና ሚገርም እምነት ከአምባገነኖቹ ሁሉ ትልቁ ከባድ ኢጅራምን ጭካኔን ይተገብር የነበረ وفرعون ذو الأوتاد فرعون يا مسسوች ወይ የችካሎች ባልተቤት የሆነውን ይላል አላህ አንድን ሰው መቅጣት በሚፈልግበት ጊዜ አራት ችካሎችን ይተክላል እጅና እግርን ይወጥራል ከዛ ከኋላ ከብቶች ይነዳበታል አስቡት በህይወቱ ያለ ሰው ከብት ከኋላ እየተባረረ ሲመጣ አፍንጫው ዳይኑን የሰውነቱን አካል ሱብሃንአላህ እኛ በገጠር የሚታለቡ ላሞችን እንኳን ይዘን በሽሆናቸው ወጋ ሲያረጉን አረላሞቹ አይደለም ጥጆቹ እንኳን ሲረግጡን እንዴት እንደሚያንገበግብ የቀመሰው ያውቀዋል ሙሉ አካሉ ላይ ከብት ሲነዳበት ምን ያህል ከባድ ነው እንደዛ አደርገ የነበረ ሰው ነው ዘይትን በበርሜል አፍልቶ ህፃናትን እዛ ውስጥ ይወረውር የነበረ ሰው ነው እሱ ስር ሆና አሲያ ቢንቱ ሙዛሂም አማኝ ሆነች የሙሳ ተከታይ ሆነች ባወቀ ጊዜ እሱ በአራት ችካል ወጥሯት ከብቶች ሊነዳባት ሲል አላህን የጠየቀችው ቤት ፍለፊት ታያት ያኔ በጣም ተደስታ ፈገግ እንዳለች በደስታ ብዛት ሩሃ ወጣ ሬሳ ላይማ ምንም ነደዋለው አለና ተዋት አካሏ የተከበረ ሲሆን ተሸኘ وضرب الله مثلا الله ለአማኞች للذين آمنوا ለነኛ ላመኑ ሰዎች ምሳሌ አድርጎ አቀረበ امرأة فرعون የፈርዖንን ሚስት آسيا بنت مزاحم ትባላለች إذ قالت ባለች ጊዜ አውሳ رب ابن لي ጌታዬ ሆይ ገንባልኝ عندك بيتا في الجنة አንተ ዘንድ عندك بيتا في الجنة እዩሄ ለዚህ ሌላኛው ረዱን على الأحباش رب ابن لي ጌታዬ ሆይ ገንባልኝ رب ابن لي عندك بيتا في الجنة أنت زند بجنة في جوار رب العالمين بلوال عند مليك مقتدر بلوال و فوق العالم الله جل وعلا كعلمات كل يبلايونه ليس فوقه شيء وكل دونه
አንተ ዘንድ ቤትን ገንባልኝ በጀነት ወነጅኒ ሚን ፍርዓውና ከፈርዖን በጥሽ ከሱ ጭካኔ ነፃ አውጣኝ ወዓመሊሂ ከስራውም እሱ በሚሰራው አትያዘኝ አትተሳሰበኝ ወነጅኒ ሚነል ቀውሚ ዛሊሚን በዳይ ከሆኑ ህዝቦችም ገላግለኝ ነፃ አውጣኝ ፈርዖንና ግብረአበሮቹን ነው እንዳለችውም አላህ መዟ ወጣት ወመርየምም እንደዚሁ የቤተ መቅደሱ ካህናት እጅግ ባፈነገጡ ጊዜ ሰዎችን ወደ እምነት የጠራች ዳዕዋ ያደረገች ነች እሷንም አላህ ለአማኞች ምሳሌ አድርጎ አቀረበ ወመርየም ابنة عمران የዕምራን ልጅንም መርየምን التي احسنت فرجها ያች ብልቷን የጠበቀች ሒጃብ ቢሉ መከናነብ ቢሉ በመርየም በቃ እስኪሉ ድረስ ሙተዓፍፋ እንዲህ ነበረች التي احسنت فرجها ብልቷን የጠበቀች የሆነች በሒጃብ ከጸያፍ ነገር በመራቅ فنفخنا فيه በዛው በተጠበቀው ማህፀኗ ነፋን من روحنا ከመንፈሳችን እኛ ከፈጠርነው እና ካከበርነው ይላል من الارواح التي خلقها وشرفها روح الانبياء مشرفه የነብያት روح የተከበረች ነች وصدقت بكلمات ربها በጌታዋም ቃላት በመለኮታዊ መልእክት እርግጥ አለች አመነች ወኩቱቢሂ አላህ ባወረደውም መለኮታዊ መጽሐፎች አመነች ወካነት ሚነል ቃኒቲን ለጌታቸው ታዛዦች ተዋዳቂዎች ከሆኑት መካከልም ነበረች ይላል ለዚህ አላህ የአማኝ ሰዎች ምሳሌ ብሏል አላህ ከነሱ ጋር ይቀላቅለን ይቂያ ማለት هذا وصلى الله وسلم على